የአኢማዎቹ ሁሉ አባት የተለየ ክብርና ስም የተቸራቸው ከሳቸው በኋላ ሁሉ የመጡ ኢማሞች ኢማሙል አዕዘም ታላቁ መሪ ታላቁ ኢማም ስላሏቸው ትልቅ ስብዕና ገጾችን እንገልጻለን። ገጻቸው ብዙ ነው። ታዋቂ ዓሊም ማንም አይወዳደራቸው፣ በመረጃና በክርክር ብቃታቸው ሁሉን ያሳኑ፣ በዒባዳቸው የበረቱና የጠነከሩ፣ ከዛም አልፈው ውብ ስነ ምግባርና ጥሩ ስብዕና ያላቸው፣ ከዛም አልፎ ሀብታም ነጋዴና ታታሪ ሰራተኛ አላህ ቀለመ ብዙ ስላረጋቸው አንድ ትልቅ ስብዕና እናነሳለን። የሳቸው የደረሳቸው ደረሳ ኢማሙ ሻፊዒ ስለሳቸው ሲናገሩ የፍቅህን ዕውቀት የፈለገ ሁሉ የዚህ ታላቅ ስብዕና ጥገኛ ነው ይላል። እብኑ ኹልዱን ታዋቂው የታሪክ ጸሐፊ ስለዚህ ታላቅ ስብዕና ሲናገር የፍቅህ ዕውቀታቸው የሚደረስበት አይደለም ሲል ምስክርነቱን ይሰጣል። የመዛሂቦችን ታሪክ ካወሳ በኋላ ሌሎቹም ስለሳቸው በርካታን ነገር የተናገሩላቸው ታላቁን ኢማም ገጽ ዛሬ እንገልጻለን። የታላቁን መዝሐብ መስራች ስለሆኑት ኢማም አልአዕዘም አቡ ሐኒፋ አኑዕማን ስማቸው ኑዕማን ይባላል። ላኪን ከብዕርና ከወረቀት ጋር ካላቸው ትስስር የተነሳ በነበሩበት ሀገር ላይ ሐኒፍ ማለት ብዕር ነው የሚሉ ሙአሪኾች አሉ። የብዕር አባት የጸሐፊው አባት እንደማለት። እኒህ ትልቅ ሰው የልጅነት ዕድሜያቸው የጀመረው ነጋዴ ነበሩ። አባታቸው በጣም የተከበረ ባለሀብት ልብስ ሻጭ ነበረ። ከሀገሪቱ የተለያየ ቦታ እያመጣ ኹራሳን ላይ ንግድን የሚያሳፋ ነበር። በሂደትም ኩፋ የምትባለው የኢራቋ ከተማ አለች። አሁን ከባግዳድ ሰሜናዊ አካባቢ የምትገኝ ከተማ አለች። እዛ ላይ ታዋቂ ንግድ ቦታ የነበራቸው ትልቅ ባለሀብት ነበሩ። ልጃቸውም ኑዕማን ገና በልጅነቱ ከአባቱ ጋር ንግዱን ተያያዘ። በልጅነቱ ሀብትም ማካበት ቻለ። ታዲያ ወደ ዒልም የመራውን አንድ ክስተት ሕይወቱ ላይ መጣ። ኑዕማን ይሄ ወጣት አንድን ህልም አየ። ኸጢቡል ባግዳዲ ታሪኩን ያወሱታል። ይሄ ኢማም አቡ ሐኒፋ የወደፊቱ ታላቁ ኢማም የዛሬ ወጣት ኑዕማን አንድን ህልም አዩ። የነቢዩን ዓለይሂ ሰላቱ ወሰላም ቀብር ሲቆፍሩ አየ። ይህን ህልም ሲያይደነገጠ ምን ሊያወጣ ይሆን? ይህን ህልም ለማስፈታት ወደ እብኑ ሲሪን የሚባሉ የዘመኑ ታላቅ የህልም ተንታኝ አሉ። ወደ እሱ ላኩባቸው። እብኑ ሲሪን ህልሙን ሲሰሙ ተገረሙ። የዚህ ህልም ባለቤት አሉ የፍሩ ዒልመን በእውቀት ይደፍቃል። ለወደፊት ማንም የማይደርስበት የእውቀት እርክል ላይ ይደርሳል። አቡ ሐኒፋ ይህን ሲሰማ ደስታ ተሰማው። ግን አሁንም ንግድ ላይ ነው። 10 ዓመት ሳይሞላው ቁርአንን ቢሐፍዝ በልጅነቱ ትንሽ ዕውቀትን ቢፈልግም የእውቀት መስክ ላይ አልገባ። 22 ዓመት አካባቢ እንደሆነው እየተመላለሰ ስለ ንግድ ፈትዋ የሚጠይቃቸው ሻዕቢ ሊባሉ ሸካሉ ይጠይቃቸዋል። ንግድ ሲከብደው ፈትዋ ይጠይቃቸዋል፣ ማብራሪያ ይጠይቃቸዋል። ያጠያየቅ ብቃቱ የግንዛቤ ስፋቱን ሲያዩ ጠሩት። አንተ ኑዕማን አሉት፣ ዕውቀትን ከማን ነው የምትማር አሉት። አይኔ ንግዱ ላይ እንጂ ዕውቀቱ ላይ አልበረታው ማለት። አንድም ምክር ሰጡት። አላህ የተለየን አቅል ሰጥቷል፣ ዕውቀት። ይሄ አእምሮ በንግድ አይረካም ማለት ወደ ዕውቀት ተመለሳል። ወደ ዒልሙ ዓለም ካልመጣ አእምሮ ስፋቱ ጥልቀቱ ንግድ አያረካውም ማለት። ይህን የሳቸው ምክር ሰማና ወደ መጀመሪያው ሼኽ ሐማድ ወተባሉት ዒልምን ለመቅራት በ22 ዓመቱ መጣ። ተቀመጠ። አእምሮ ብሩህና ሰፊ ነው። ሐማድ የሚያስተምሩትን ትምህርት ሙሉ ይሸመድደው ነበር። የእሳቸው ተማሪዎች ሲረሱት እሱ ነበር የሚያስታውሰው። እሳቸውም ብቃቱን ሲያዩ ከኔ ጥግ እሱ እንጂ ማንም እንዳይቀመጣል። አቡ ሐኒፋ ረዲየላሁ ተዓላ አንሁ 10 ዓመት ከሐማድ ዒልምን ወሰዱ። ጠጡት ዕውቀቱ።
በዛ ብስለታቸው ዕውቀቱን ሰበሰበ። ከ10 ዓመት በኋላ ይላል ዕውቀትን ከሰበሰብኩ በኋላ አእምሮዬ ሰፊ ነው፣ 10 ዓመት ቀርቻለሁ። ለምን ነው ከሳቸው ቁጭ የምቀራው? እኔም ላቀራ አልኳል። አንዳንድ አይነት ስሜት ይመጣል። ሸኾችህን ረግጠ ለመድ ውስጥ በስሜት ይናጣል። መስጂድ ገባው አለ እጆን በሪጅ ላቀራ ልክ ስገባየዋቸው ልቤ መሸከም አልቻለም። እሳቸው መነጠ ስራቸው መጥቼ ቁጭ አለ። በዛ ምሽት አለ የአላህ ቀደር ሆኖ የእሳቸው ዘመድ ሩቅ አገር ላይ ህልፈተ ሞቱ ተሰማ። የሚወርሰው አልነበረም ከሐማድ ውጭ። ሐማድም አቡ ሐኒፋን አንተ ያቀራህ ጠብቀኝ ብለው ወንበራቸው ላይ አስቀምጠውኝ 2 ወር ሄደዋል። በ2 ወር ውስጥ ማስተማር ጀመሩ። ሳስተምር ፈትዋ ይመጣልኛል፣ መልስ እሰጣለሁ። ወደ 60 የሆኑ ከባድ ጥያቄዎች መጡልኝ። መልስና ጽፈው ነበር። ከዛም ከ2 ወር በኋላ ሸኼ ሲመለሱ የተጠየቁትን ፈትዋና መልሱን አሳየዋቸው። 40 ጋር ተስማማን፣ 20 ግን ተሳሳህል። አሃ ይቀረኛል አልኩ። አላህ አስተማረ። ከዛ በኋላ እስኪሞቱ ድረስ እሳቸው ጋር ተቀመጠ። 18 ዓመት በ40 ዓመቱ ሊያስተምር ኢማም አልአዕዘም ወንበሩ ላይ ቁጭ አለ። ለሸኹ ታማኝ የወለደውን ልጅ ራሱ በሳቸው ሐማድ ብለው የሰየሙ ለሸኻቸው ታማኝ ነበሩ። ለዚህ ወጣት ይሄ ትልቅ አስተምሮት ገና 2 ዓመት ያልቀራ ወጣት ሸኹን መራቅ አልበቃው ብሎ ሸኹን የሚሳደብበት ዘመን ነው አይደል ያለን። ዳሉል ሙዲል ጠማጥማሚ ሚል ታፔላ ለሸኹ እኮ ይሰጣል። ኢማም አቡ ሐኒፋ እንደዛ አልነበሩም። ልጃቸውን ሐማድ ብለው ሰየሙት። ያም አልበቃም። ሐማድ እኮ ከሞቱ በኋላ ሸኼ ይላል ሶላትን አልሰገድኩም ለሱ ከወላጆቼ ጋር እስትግፋር የጠየቅኩለት ቢሆን ተማሪ የሸኹን ሐቅ ሲወጣ መን ዓለመኒ ሐርፈን ስርቱ ለሁ ዓብደን አንድን ዕውቀት እኮ ያስተማረኝ አንዲትን ሐርፍ የሱ ባሪያው ነኝ ይሉ ነበር ቀደምት። እኔ እኮ ይላሉ አቡ ሐኒፋ ዱዓ ላደርግም ላስተማርኳቸውም ላስተማሩኝም አላህን ማርታ የጠየቅኩ ቢሆን እንጂ ለደረሶቻቸውም ያደርጉ ነበር። ይሄን አስተምሮታቸውን ያየ የእሳቸው ታዋቂ ደረሳ አለ አቡ ዩሱፍ የሚባል በሂደት ቃዲ ሆኗል። እሱ ምን ይላል? ከአቡ ሐኒፋ የተማረው እኔ እኮ ሶላትን ሰግጄ አላቅም ለአቡ ሐኒፋ ማህርታን የጠየቅኩ ቢሆን። ሼኽና ደረሳ ግንኙነቱ ይሄ ዛሬ ከስርህ ቁጭ ብሎ ተመሩ ምናልባትም እስልምናን ካንታውቆ አንተን ቲክቶክ እና ፌስቡክ ላይ አውጋጅ ወጣቱ ሼኾቹ ሲሞቱ ሙስተራሁ ምን ተገላገልናቸው የሚል ትውልድ ስናይ አቡ ሐኒፋን እንዴት እንደተምሳሌ ታናነስ። አቡ ሐኒፋ አላህ የተለየ ዕውቀትን ብቃት የሰጣቸው ይሄን ዕውቀት ይዘው ወጡና ፍቅህ የሚባለውን ትምህርት መሰረቱን ጣሉ። አስተሳሰባቸው ጥልቅ ነበር። ለዛ ነው ኢማም ሻፊዒ አቡ ሐኒፋ በሞቱበት ዓመት ነው የተወለዱት። ኢማም ሻፊዒ 150ኛው ሂጅሪያ ላይ ነው የተወለዱት። ማንም እኮ ይላሉ ኢማም ሻፊዒ የሻፊዒያ መዝሐብ መስራት ናቸው። ማንም ሰው ስለ ፍቅህ ከተማረ የአቡ ሐኒፋ ጥገኛ ቢሆን እንጂ። ኸጢቡል በግዳዲ ስለሳቸው ብዙ ብለዋል። ኢብኑ ኹልዱን ስለ ፍቅህ ዕውቀታቸው ብዙ ተናግሯል። እነ ለይዚ ብዙ ተናግረዋል ስለሳቸው። እነ ፈድል ኢብኑ ሙስላ የፍቅህ ዕውቀት እኮ ሰው ልጆች ተኝተው ነበር አቡ ሐኒፋ ቀሰቀሳቸው ይላል። እርግጥም ያየው ህልም ተፈታ በሂደት አላህ ሻርፕ የሆነ አቅል ነው የሰጣቸው። ተከራክረህ አታሸንፋቸው። ለዛ ነው ኢማም ሻፊዒ ሸኻቸው በቀጥታ ኢማሙ ማሊክ ናቸው። ኢማሙ ማሊክን ጠየቅኳቸው፣ አቡ ሐኒፋን አግኝተው ታውቃለህ አልኳቸው። አዎን አንድን ሰው ተመለከትኩ አሉ። ተከራክሯቸው ነው ቁሙ። አቡ ሐኒፋ እኮ ቢፈልግ ይሄን የመስጂዱን ምሰሶ ወርቅ ነው ቢልህ በመረጃ ያሳምናል። አላህ የተለየ አእምሮ ነበር የሰጣቸው። ሙአሪኾቹ የታሪክ መዛግብት ሲጽፉ የምድራችን አእምሮ በአንድ ሚዛን ላይ ቢሆን የአቡ ሐኒፋ ለብቻው የሱ ሚዛን ይደፋል የተባለለት ነበር። ክርክረ ብርቱ ነው። ሎጂክ ላይ ይችላቸዋል ነበር። ሰው ሊከራከራቸው ሲመጣ 2 መስፈርት ያቀርባል። በቁርአን ታምናለህ፣ በቁርአን እንከራከረ ይሉታል። በቁርአን ካላመንክ ደግሞ በሎጂክ እንርታ ይሉታል። ቁጭ አድርገው ያሳምኑታል።
ዑለማዎቹ በሳቸው ዘመን ሙፍቲዎቹ የሚሳሳቱትን አበጥረው ነበር የሚያወጡት። አንድ ታሪክ ተነስቷል። ቃዲ አቢ ለይላ ታዋቂ ቃዲ ናቸው። ቃዲ ማለት በሙስሊሙ ዓለም ከንጉሱ በኋላ ያለ ትልቁ ስልጣን። ታዲያ አቢ ለይላ ታዋቂ ዳኛ ናቸው። በመንገድ ሲያልፉ አንድ ወጣት ከአንዲት እብድ ጋር ሲጎናተል ሰሙት። ሰደባት። ሲያበሳጫት እብድ ነች። አንተ እናትና አባትህ በዝሙት የወለዱ አለችው። ይህን ሲል ዳኛው ሰማ። አስጠራት ወደ ፍርድ ቤት። ሰዎችን ዝሙተኛ ማለት በእስልምና ያስገርፋል፣ ያስቀጣል። መስጂድ አመጣትና እንድትገረፍ ወሰነ። ሁለቴ በአባቱም በእናቱም ሁለቴ ያስገርፋል። ይህን ክስተት አቡ ሐኒፋ ሰማ። ቃዲው ምን ነከዋል? እዚህ ክስተት ላይ እኮ 6 ነገር ተሳስቷል። ተመልከቱ፣ 6 ነገር። አንደኛ እብድ ሰው አይገረፍም። ሶላትንም አላህ ትተወለታል አይደለም ግርፋት። ሁለተኛ መስጂድ ላይ ነው የገረፋት። መስጂድ ላይ ሰው አይገረፍም። ሶስተኛ አቁሞ ነው የገረፋት። ሴቶች ቁጭ ብለው ነው የሚገረፉት። አራተኛ ከሳሽ መገኘት አለበት። ዝሙተኛ የተባሉት ወላጆቹ ቁመው እነሱ ነው ግርፋቱን የሚያዩ። ይሄንም አራተኛ ተሳስቷል። አምስተኛ ሁለቴ ነው የገረፋት ለሁለቱ ብሎ። አንድ ሰው ህዝብ ቢሳደብ በህዝብ ልክ ይገረፋል? ስተት ነው። አንዴ ነው የሚገረፈው። የሚያስገርፍ እንኳን ሁለቴ ቢገኝ አሉ። ስድስተኛ ስተቱ አንዴ ተገርፉ ቆዳው ሲጠግግ ነው ሌላ ግርፋት የሚደረግ። ከአንድ ክስተት 6 ስተት አወጣ። ዳኛው ተበሳጨ። ንጉሱ ጋር ሄዶ ከሰሳቸው። ንጉሱ ፈትዋ እንዳሰጠው አቡ ሐኒፋን ከለከላቸው። አቅላቸው አላህ የተለየ ነበር ችሎታ ይሰጣቸው። አንድን ግለሰብ ሰሙት። አንድ አካባቢ ሰይድና ዑስማን ኢብኑ አፍፋን የነብዩ ታዋቂ ደረሳ ኸሊፋ ነው። እሱን የሁድይ ነው እያለ ይሳደባል። የሁዳ ነው አውቆ ነው መሰረቱ የሁዳ ነው በእስልምና ተጠልሎ ነው እያለ ስሙን ያጠፋው ነበር። ታውቃላችሁ፣ እነዚህ ሰዎች ናቸው ሰይድና ዑስማንን ቤቱ ገለው የገደሏቸው። አላህ የጀነት ላይ አብሮ ይሰብስበን። የሁዳ ናቸው ብሎ ሲያወራ ሰሙና አቡ ሐኒፋ ወጡላህ ቤቱ ሄዱ። ሲያቸው ደነገጠ። ታላቅ ሰው፣ የተከበሩ ሰው። አቡ ሐኒፋ ምን አመጣ? ለልጅ ሽምግልና መጥቻለሁ። ምን ልጅንም ያገባ ሰው አለ። እርስዎ መጣ ይመለሳሉ እንዴ? ግን ግለሰቡ ማን ነው እስኪ ንገሩኝ አለ። ልጁም ሀብታም ነው፣ ሶደቃ ሲሰጥ እጁ የተፈታ ነው፣ ሌሊት በአንድ አንቀጽ ሌሊት ሲሰግድ ነው የሚያደር። አቡ ሐኒፋ እስኪያቆም አሁን ከጠቀስከው ትንሹ እንኳን ቢኖረው ልጅን ድረዋለሁ። ለመሆኑ ማን ነው? አይ ግን ልጁ ሳልነግርህ አንድ ጉድለት አለበት አሉ። እሱ ምንድነው አላቸው። ልጁ የሁዳ ነው አላቸው። ተበሳጭ። ትልቅ ሰው አይደሉም እንዴ እርሶ? ልጅን ለይሁዳ ድረዋለሁ? አሁን የጠቀስከውን አይደለም የዓለም ሕዝብ ያላቸውን ጸጋ ቢይዝ ልጅን አልድረውም ማለት። ይችን ካረጋገጡ በኋላ ወደ መልሳቸው መጡ። ታዲያ አንተ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም 2 ልጃቸውን ዑስማን ለሚባል ይሁዲ ድሯል እያልክ አይደል አላት። ደነገጠ። ቋንቋው ገባው፣ ሎጂኩ ረታው፣ ወደቀና እስትግፋር አደረገ። እውቀት ብቻ አይደለም ሎጂክ ካላህ ሰጧቸው ነው። ልክ በዘመናችን እንዳሉት ኤቴስ የምንላቸው ፈጣሪ የለም ብለው ያምኑ አሉ አይደል? የዳርዊኒዝም ቲዮሪ የሚከተሉ እንደዛ አይነት በዛም ዘመን ነበሩ። ደህርይን ይባላሉ። ጊዜ ነው የሚያጠፋን፣ ፈጣሪ የለም የሚሉ። እንወለዳለን፣ እንሞታለን፣ በልጆች እንተካለን። ወማ ይህሊኩና ኢለ ደህር የሚሉ ነበሩ ያኔ። እና ፈጣሪ የለም አላቸው። ይህን ፍጥረት ዓለም የፈጠረው የለም። ገዳ ነገ ከንጉሱ ፊት እንከራከራለን። ቀጠሮ ያዙ። እነዚህም በቁርአን አታሳመናቸውም። ቁርአንን ባወረዱ አላህ ስለካዱ ቀጠሮ ያዙ። አቡ ሐኒፋ በቀጠሮ ሰዓት አረፈዱ። ጠበቋቸው፣ አረፈዱ። ፈርቶ ነው የቀረዋል። ከዛ አረፋፍደው ደረሱ። ንጉሱ ጠየቀ። ኃላፊው ምን ነካ? ምን ነው ዘገየ? የገጠመኝ ልንገራችሁ። ህዝቡ ተሰብስቧል። አቋርጬ እኮ ወንዙን ልመጣ ስል ትልቅ ዝናብ ዘነበ፣ መብረቅም ጣለ። የመብረቁ ጨረር ዛፉን ቆረጠው አለ። የዛፉ እንጨቶች ወንዙ ላይ ወደቁ። ከዛም እንጨቶቹ ተገጣጠሙና መርከብ ሰሩዋል። ከዛ መርከቡ ላይ ወጣው ማዕበሉ እያናወጠኝ እናንተ ጋር መጣኝ አለ። እነዛ ተከራካሪዎቹ አሳከና አቡ ሐኒፋ እንዴት ነው? እሺ ዛፉን ቆርጦ ጣለው፣ ተገጣጥሞ እንዴት ነው መርከብ የሚሰራ?
አይሰራም አላቸው። ታዲያ ይሄ የምታዩት ውብ ፍጥረት ዓለም ፈጣሪ የለው ማለት ነው። የመርከቧ መገጣጠም ከገረማችሁ የሰማይ አዘርጋግ፣ የምድር አነጣጠፍ፣ የፀሐይ አወጣጥ አገባብ፣ የሰው ልጅ ሕይወት መነሳቱ፣ መተኛቱ፣ ማደጉ፣ ከማህፀን መውጣቱ ይሄ ሁሉ ሰር የለው ማለት ነው። እጅ ሰጡ ለአቡ ሐኒፋ ዓቅሉን ወቃድ። እንዲህ አይነት ስለ አእምሮ በሰው ልጆች ታሪክ አላለፈ ነው የሚባለው። ማንም መጥቶ ሺዓዎቹ ይመጣሉ ተከራክረው ነው የሚያሸንፏቸው። እሳቸው ጋር መጥቶ እጅ ሰጡ ያለ ሄደ። በእስልምና ታሪክ የተለያዩ እንትኖች ተከስተዋል። ግሩፖች ብልጭ እያሉ የሚጠፉ ኸዋሪጆች አሉ። እነዚህ ኸዋሪጆች ዓልይና ሙዓዊያ መሃል የተፈጠረ ክፍተት ነበር። ሁለቱም ሰሃባዎች አመራሮች ነበሩ። ያኔ ልዩነት ሲፈጠር እንዲዳኝ ሰው መረጡ መሃላቸውና ሰው በሰጠው ዳኝነት ተለያዩ፣ ተስማሙ። እቺን ይዘው እንዴት ኢንል ሁክሙ ኢላ ሊላህ ፍርድ ለአላህ እንጂ ሰው ይፈርዳል እንዴ ብለው አውግዘው ይኖራሉ። ሁለቱንም አክፍረው ሁለቱንም ካህዲ ናቸው ብለው ትተዋቸዋል። አቡ ሐኒፋ ጋር መጡ። ለምን መጣህ? ልከራከር ዓልይና ሙዓዊያ ውስጥ የነበረው ልዩነት በሰው ዳኝነት ይበቃል እያልክ አይደል አለ። አይበቃም አለው። ታዲያ እንከራከር ቁጭ በላል። ቁጭ አለ ደስ ብሎ። እሺ እኔ እናንተ እንወያያው፣ ግን ስንወያይ በሐሳብ ብንለያይ ማን ይዳኘናል? የፈለከው ምረጥ አለ። ከጎኑ ጓደኛው አለ። እኔ አንተ ጓደኛ ቢዳኘን ደስ ይለኛል፣ ምን ትላለህ? ጓደኛው ስለሆነ ደስ አለ። እኔም እስማማለሁ አለ። ከዛ አሸነፉት። አዚው በእኔና አንተ መሃል በዲል እንወያይ፣ ጓደኛ ዳኛ እንዲሆን ከወሰንክ በዓልይና በሙዓዊያ መሃል ዳኛ ቢገባች ችግሩ ምንድነው? ፊቱን አዙሮ ወጥቶ ዓቅሉን ወቃድ። ይሄ ኹጥባ ይበቃም፣ ታሪካቸውን ዘርዝርላል። አላህ የመጠቅ አስተሳሰብ ሰጠን። አመለካከታችሁ ጥልቅ ነው። እንደዚህ አይነት አስተሳሰብ ሲጠብባቸው ወደ ሶላት ወደ ኢስቲግፋር ይመለሱ ነበር። ወንጀል ነው ዕውቀቴን የዘጋው የሚሉ ነበር። ሶላት ኢስቲግፋር አድርገው ነበር የሚነሱት። አቡ ሐኒፋ ታላቅ ኢማም አልአዕዘም፣ ለዚህ ትውልድ ሞዴል ልናረጋቸው እንሻለን። አሁን የመዝሃብ ትምህርት ተረስቶ የታላላቆቹ ሲራ ተደምስሶ ፈራ የሆኑ መሻይኾች እንደ ሞዴል በተያዙበት፣ ፈራ የሆኑ ኡስታዞች እንደ ሞዴል በተያዙበት ዘመን ከምንጩ ከስሩ ታላላቆችን ለዚህ ትውልድ እናስተዋውቅ ግድ ይለናል። አቡ ሐኒፋ ዕልም ብቻ አልነበሩም፣ ዓቢድ ነበሩ። ስለ ዒባዳ ሲጠየቅ እሳቸው የሚያህል ሰጋጅ የለም። ካነ ዩሰማ ወተድ ምሰሶ ነበር የሚባሉት አቡ ሐኒፋ። ሌሊት ቆመው ሲሰግዱ ከማርዘማቸው የተነሳ ምሰሶው ይሏቸው ነበር። በአንድ የቁርአን አንቀጽ ሙሉ ሌሊት ሊያድሩ ይችላል። ቁርአንን ሶላት ላይ ካኸተሙ በእስልምና ታሪክ 4 ሰዎች ውስጥ አቡ ሐኒፋ ናቸው። ዑስማን ብኑ ዓፋን ቁመው አኽትመዋል። ተሚሙን ዳሪ ቁመው አኽትመዋል በአንድ ሶላት። ሰዒድ ብኑ ጁበይር አኽትመዋል። 4ኛው አቡ ሐኒፋ ናቸው። ልብ ብላችኋል። ረመዳን ላይ በ3 ጁዝ እንቆም ይሆናል ማለት 30 ጁዝ እንዴት ሰው ይቆማል? አላህ ወቅቱ እንዴት ነው የባረከላቸው? በአንድ ሶላት ሙሉ ሌሊት፣ አንዳንዴ በአንድ አንቀጽ ረጅም ጊዜ ይቆያል። በልሳዓቱ መውዒዱሁም ወሳዓቱ አድሃ ወአምር ያለቀሱ ስለ ቂያማ እያስታወሱ የሚያድሩበት ምሽቶቹ ረጅም። ደኸልቱል ኩፋ ይላል ለይሲ የሚባል ታዋቂ ዓሊም ኩፋ ሀገር ገባው፣ ኢራቅ አካባቢ ስገባ እዝች ሀገር ላይ ዛኪሩ ዓቢዱ ማን ነው አልኳቸው ይላል። ወደ አቡ ሐኒፋ አመላከት። ዒልም አለ፣ ዒባዳ ደሞ አለ። ብዙ ጊዜ ይነጣጠላል። አንዳንዱ ዒልም አለው ጥሩ ነው ትሏል፣ ቁርአን ላይ ደካማ ይሆንባል። ተሐጁድ ተነስቶ የመስገድ ሰኞና ሐሙስ የመጾም ድካም ታያለ። ጿሚ ነበሩ፣ ሰጋጅ ነበሩ። አቡ ሐኒፋ ዒባዳቸው የበረታ ነበር። ለአላህ ያላቸው ፍራቻና ጥንቃቄ ጥልቅ ነበር። በጣም አላህን የሚፈሩ የሰውን ስም ለማንሳት የሚሰቀቁ ነበሩ። አብዱላህ ብኑል ሙባረክ ሱፊያን ሱሪን ጠየቅኳቸው ይላል። እኔ አቡ ሐኒፋ ጋር ቁጭ ብዬ ስለ ሰው ሲያነሳ ሰምቻው አላቅም አልኳቸው። ስለ ጠላቶች ስለሚያወግዙት ሰው እሱ እኮ ያለውን መልካም ስራ ሰዎችን በማስነስ በማንሳት ከማስወሰድ እኮ የበሰለ ነው አሉኝ ይላል። ሰውን የማያነሱ አንደበታቸው ቁጥብ፣ አላህን የሚፈሩ
ሶላታቸው የረዘመ ለቅሷቸው የበዛ ኢማም አቡ ሐኒፋ። ታዲያ ይሄ ዒባዳቸው ስነ ምግባራቸውን አሳመሩ። ኸሉቅ ነበሩ፣ ፈገግታ ያላቸው፣ ሰውን ተናንሰው ሰላም የሚሉ ሰው ዘንድ የተወደዱ ኢማም አቡ ሐኒፋ። አንድ ታሪክ ልንገራችሁ። አንድ ጎረቤት ነበራቸው። ጫማ ሰሪ ነው ግለሰቡ። ታዲያ ማታ ማታ ትንሽ መጠጥ ይጠጣል። አምሽቶ ይመጣና ስጋውን ጠብሶ ከበላ በኋላ አስካሪ መጠጡን አንስቶ ትንሽ ሲዞርበት ዘፈኑን ይለቀዋል፣ ግጥሙን ይለቀዋል። አضعوني وأي فتى أضاعوا ليوم كريهة وثداد تغري ይላል። أضاعوني وأي فتى أضاعوا እንዴት ያለውን ወጣት አጠፉት ማለት ليوم كريهة وثداد تغري ለክፉ ቀን ማኝ ይሆናል የተባለ ደንበር ጠባቂ ይሆናል የተባለውን ወጣት አጠፉኝ እኮ እያለ በስካር አንደበት ይዘፍን ነበር ምሽት። እሳቸው እየሰገዱ ይህን ችግር ተሸክመው ለዓመታት ኖሩ። ታዲያ አንዴ ድምፁን አጡት። የዚህ ሰው ድምፅ ምን ነው ጠፋ? የገጠመው ችግር አለ። አሁን አንድ ምሽት ላይ ፖሊሶች ይዘው አሰሩት ተባለ። ሱብሒ ሰገዱና ፈረሳቸው ላይ ወጥተው ወደ ሀገሪቱ አስተዳዳሪ ሄዱ። አቡ ሐኒፋ መጠዋል ሲባል ታላቁ ሰው እንዳይወርድ ከፈረሱ እስከ እልፍኙ ምንጣፍ ድረስ በፈረሱ ይምጣላቸው። ገቡ። አቡ ሐኒፋ ወረዱ። ተቀበላቸው፣ መጅሊሱ ላይ ያስቀመጣቸው፣ ተንከባከባቸው። ምን አመጣህ አላቸው። እኔማ የመጣሁት አንድ ጎረቤት ያለ አስረኸዋል፣ ያንተ ፖሊሶች አስረውታል። ማን ይባላል? እገሌ። ያ ንጉስ ያ የሀገሪቱ መሪ በዛ ምሽት የታሰሩት እስረኛውን እንዲፈቱ ወሰነ። ለሳቸው ክብር ሲል ማለት። አቡ ሐኒፋም ይሄን እስረኛ ጎረቤታቸውን ይዘውት እየተከተላቸው ቤቱ አደረሱትና ሐላ ضعناك يا فتى ይዘፍናት ዘፈናል። አጠፋና እንደ አንተ ወጣት አለ። ኢማም ሆይ አላጠፉም፣ የጉርብትናን ሐቅ ጠበቁ፣ ተንከባከቡኝ፣ አመሰግናለሁ አላቸው። የሚገርመው ይህ ወጣት ቶብቱ የሳቸው ደረሶች ውስጥ አንዱ ለመሆን በቃ ምርጥ ጎረቤት፣ ስነ ምግባር ያላቸው ታታሪ ጎበዝ ነጋዴ። ለነጋዴው ሞዴል ናቸው አቡ ሐኒፋ። ኩፋ ውስጥ አገራቸው ውስጥ ህዝብ የሚያቀው የልብስ መሸጫ ቦታ አለ። ሰው በጥራቱና በተአማኒነታቸው ወደ እሳቸው ነበር ህዝብ የሚተመው። ከአባታቸው የወረሱት ነጋዴዎች ልብ በሉ፣ ንግድ ልጅ ካላስቀጠለው ለትውልድ አይተር። ልጅን እስር እዛው እየኮተኮትኩ እያስተማርከው የአባቱን ሌጋሲ ታሪክ ያስከትላል። አባታቸውን የከተቷቸው እሳቸው ቤት መጠህ አማና ተጠብቆ ነው ብትነግድ፣ ውሸት የለም። እሳቸው ቤት የታወቀ ቤት ነው፣ ጥራት አለው፣ ፌክ ነገር አይሸጥም። የቻይናውን የጣሊያን አይባልም። እሳቸው ቤት ታማኝ ነበሩ፣ ትርፍን ማግበስበስ የማይወዱ። ጓደኛቸው ሊገዛ ሲመጣ እኛ ከጓደኛ እናተርፍም፣ በገዛ ነው ወሰደው የሚሉ ቸርም ነበሩ። የተለየ ክፍተት ካዩ ሙሉን ብር ሰደቃ ነው የሚሰጡት። አንዴ ለአገልጋያቸው እዛ ለሚሰሩት ይሄን ዕቃ ስትሸጡ ብዙ ዕቃ ነው፣ ይሄኛው ጉድለት አለው ክፍተት አሳይታችሁ ሽጡ አሏቸው። እነሱ ረሱትና ሸጡት። ዕቃው ክፍተቱን ተናገራችሁ አሏቸው። ከብዙ ዕቃዎች ውስጥ አንዱ ነው፣ አይረሳ ነው አሏቸው። የሙሉን ዕቃ ንብረት ሰደቃ ሰጠ። ወደ ውስጣቸው ሹብሃ እንዳይገባ። ንግድ ሲነግዱ ብልጣብልጥ ነጋዴም አልነበሩ። አራዳ ናቸው፣ ስማርት ናቸው። ግን ደግሞ አንዳንዱ ዕቃ ሲገዛ መረቁን ሁሉም ይሟጥጣል። ትርፍ ለሰውየው የማይተው ማለት። አንድ ገበያ ወጡ፣ ዕቃ ሊገዟት ልብስ ይዛ መጣች። ስንት ነው አለው። 100 ብር አለች። አይ ከዛ በላይ ያወጣል አለው። እኛ ብንሆን 50 አርጊው ብለን የምንቀበለው። አንዳንዱ የተጋነነ ትርፍ 500% ይፈልጋል። ያወጣል ከዛ በላይ አሏት። 200 አለች። ጨምር ያሏት 300 400 ከዚህ በላይ ያወጣል አሏት። አቡ ሐኒፋ ያሾፉብኛል እንዴ አሉት። ሰው አመጡና ይሄ ዕቃ ስንት ያወጣል አሉ። 500 አላቸው። 500 ከፍለው ገዛው። ትርፍ ራሱ እንዲባረክልህ የተጋነነ ውስጥ መግባት የለብህ። ገዢውን ምንም ነገር እንዳያተርፍ አድርገህ ፕሮጀክት ትሰጠዋል። ሪስክ ውስጥ ገብቶ የሚሰሩ ስራዎች። በጣም ትሁት ነጋዴ፣ ታማኝ ነጋዴ። ታዲያ ባለሀብት አይደሉ?
አቡ ሐኒፋ የሚታወቁበት ለዚህ ወጣቱ ሞዴልም እናነሳቸዋል ለባሽ ነበሩ ይባላል። መልካቸው የሚያምር መካከለኛ ቁመና ያላቸው ፈገግታ የተላበሱ ቆንጆ ሰው ነበሩ አቡ ሐኒፋ። ለባሽም ነበሩ። ነገስታት የሚለብሱትን ልብስ ነበር የሚለብሱ። እንደሳቸው ሽቶን የሚቀባ የለም ነው የሚባል። ሊያስተምሩ ሲገቡ በመድረሳቸው በሽቷቸው ነው የሚታወቀው። በጣም ዘናጭ ነበሩ። ግን ደግሞ ራሳቸው ለብቻ ኢንቨስት ያደርጉት ለራሳቸው አንድ ልብስ ሲገዙ ለድሆች አንድ ልብስ ሰደቃ ይሰጣሉ። ምሳቸውን ሲበሉ ሁለት እጥፍ ያነሱና አንዱን በልተው አንዱን ሰደቃ ይሰጡ። ሀብት እኮ የሚያምረው ስታካፍለው። ልበስ ላንተ ብራንድ መኪና ንዳ፣ ብራንድ ልብሶችን ልበስ፣ ተዝናና። ግን ደግሞ አትርሳ፣ ሌላው አካፍለው፣ ስጠው። በመልበስ ራሱ አትጸጸት። የሰጠው ሰው ራሱ አይንና ሳይሆነ አካፍለዋልና። አንተ ትልቅ መኪና የ70 ሚሊዮን እየነዳ ቤተ ዘመድህ ጓደኞቼ በእግራቸው መሄዱ ከሆነ የሀብት ጥቅም ምን ይሆናል? ሌላውን አካፍለው የሚያድሩ ለሌላው ተቆርሰው የሚያድሩ ሀብታም ነጋዴ፣ ታማኝ ነጋዴ፣ ውብ ስብዕና ያላቸው በኢባዳቸው ይጸኑ የእውቀት ማማ ላይ የደረሱ ኢማም አቡ ሐኒፋ አለው ፈዓሉ ልኸይራት ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه صلى الله وسلم وبارك على رسوله وإخوانه. ود مؤمنان سلا أبو حنيفة منبر لمورث أئمة سيرات شو بزونو دوكمنتو تشو سبتاقلامتو عجبنا ومتدت الله انديت اندين السبئنا خطر بلاش تقرم الله ሁሉን ያሟላላቸው ባለ ብዙ ቀለም ባለ ብዙ ገጽ ሰው ነበር። አቡ ሐኒፋ እንደ መደምደሚያ የምናነሳው የመጀመሪያው መዝሃብ ሐነፊያ የሚባለው የመሰረቱት እሳቸው ናቸው። መዝሃባቸውን እንዴት እንደመሰረቱት ሲናገሩ መጀመሪያ ከቁርአን መረጃ ወስዳለሁ ይላል። ከቁርአን ካላገኘሁት ከሐዲስ ወስዳለሁ፣ ከሐዲስ ካጣሁት ከሰሃቦቹ ንግግር የአንዱን መርጬ ወስዳለሁ። ለምሳሌ ዑመር ኢብኑ አልኸጣብን ይዘው ያቦከርን ሊተው ይችላል። ከነሱ የተሻለውን እመርጣለሁ። ከነሱ ካጣሁት ግን ሌሎቹ አእምሯቸውን ዕውቀታቸውን እንደሚያሰሩት አና አጅተሂዱ ከመጅተሃዱ። ይሄን የእሳቸው መዝሃብ የተመሰረተበት የእሳቸው የዒልም አስተማማር ሂደት ከሌሎቹ ይለያል። ሌሎቹ ቁጭ ይላሉ፣ ሐዲሱን ያፈሱታል፣ ደርሶች ጽፈው ዕውቀት ይዘው ይወጣሉ። እሳቸው እንደዛ አላደረጉም። አንድ ሐሳብ ያመጡና ለደረሶቹ ይለቁታል። በዚህ ዙሪያ ምን ትላላችሁ ይላችኋል። ዲስከሽን ነው የሚደረግ፣ ውይይት። የአቡ ሐኒፋ አስተማማር በአሁኑ ዘመን ትሬኒንግ ወይም ኮቺንግ የምንለው አለ። እሱን ነበር የሚጠቀመው። አንድ ሐሳብ ያመጣል። ለምሳሌ ፎቶግራፊ ይበቃል አይበቃም ይላሉ። በዚህ ዘመን ተነስቶ አልፏል ጥያቄ። ይበቃል አይበቃም፣ ከሐዲስ ከቁርአን ውይይት ተፋጭተው የቋጩት ሐሳብ የእሳቸው መዝሃቡ ነው። ኡሱል የሚባል ኪታብ አለ፣ ኡሱል ዲን ለአቡ ሐኒፋ። አቡ ዩሱፍ የሚባል የእሳቸው አንጋፋ ደረሳ ተወያይተው የቋጩትን ሐሳብ እዛ ጋር ያሰፈረዋል። አንዳንድ ወጣቶች ሲሳሳቱ ያለ እኛ ቃለ ሻፊዒ ቃለ አቡ ሐኒፋ እንዴት እንላለን? ليش ما نأخذ من الكتاب والسنة كقرآننا كحديث عن زم ይላል። ፍቅህ ለምናችን ቢል ወጣት እኮ ተሰማል። እነሱ ከጋዜጣ ነው እንዲወሰዱ፣ እሱ ከቁርአን ቁርአንን ጨምቀውን አስተምህሮቱን ያወጡ። አንድ መዝሃብ ማለት በሚሊዮኖች የሚቆጠሩ የዑለማ ሰራዊት የተሳተፈበት ቀላል ዕውቀት አይደለም። እዛ ውስጥ ያለ አንተ ከቁርአን ሐዲስ ወይም አንተ በዘመን ያሉ ሸኾች ሲያነሱ አይሳሳቱ፣ እነዛ ይሳሳታሉ። አሁን አለመታደል ሆኖ የፍቅህ ትምህርት ከመስጂዶቻችን ርቋል። ወጣቱ ትንሽ የተውሂድ ኪታብ ይቀራል፣ ትንሽ ሐዲስ ይቀራል። አስበሐ ሸይ ይፈልስና በቃ ሙፍቲ ነው። ከዛ በኋላ የሰዎቹ ደረጃ መዳቢ ተሳዳቢ ነው። የእውቀትን አንድ ሶስተኛን ያላዘ ሰው ማለት ነው። ይሄ በፍቅሁ ዓለም አዲሱ ትውልድ መቀረጽ አለበት። ምናልባት መጅሊሱ ይሄን ኃላፊነት መውሰድ አለበት።
በየመስጂዶቹ ይሄ ካሪክለም መቀራት አለበት። ኢብኑ ተይሚያን ብትወስድ ሐንበሊ ነበር። ኢማም መሐመድ አብዱል ወሃብን ብትወስድ ሐንበሊ ነበር። ሁሉም መዝሃብ አላቸው። ስለ አኢማዎቹ ስታነቡ ካነ ሻፊዒየን ወካነ ማሊኪየን ወካነ ሐንበሊየን መዝሃብ አላቸው። አሁን መዝሃብ የሌለው ትውልድ ተፈጠረ። ሁለት ኪታብ ያነሳል፣ ሸኽ ይመርጣል። አንዱ ከየመን ይመርጣል፣ ሌላው ከሳዑዲ ይመርጣል፣ ሌላው ከግብፅ ይመርጣል። መዝሃብ የሌለው ትውልድ፣ ዕውቀትን ከራሱ የጀመረ ትውልድ፣ ያን ሁሉ ትሬዠር ያን ሁሉ ድል የረሳ አዲስ ትውልድ። እኛ ቁርአንና ሱና እያለልን ምን ያደርግልናል? መዝሃብ ይልሃል። ወደዛ ትውልድ መመለስ አለበት። ዑለማዎቹ ያን ሁሉ ዕውቀት ያፈሰሱበት የዕውቀት ቋት ነው ፍቅህ ማለት መዝሃብ ማለት። ለዛ ነው ኢማም ኢብኑ ተይሚያ ረዲየላሁ ተዓላ አንሁ አንድ አባባል አላቸው። ወላሂ አካዱ አጅዝም ይላል። በአላህ ይሁንብኝ እኮ ልቆርጥ ወስናለሁ። አነል ሐቀል ሙቢን ላ የኽሩጁ ዐኒል መዛሂብል አርበዕ፣ እውነተኛው ሐቅ እኮ ከአራቱ መዝሃቦች አይወጣም ይላል። እነዚህ መዝሃቦች ትላልቅ ስኩል ኦፍ ቶት፣ ትላልቅ አስተምህሮት፣ ዑለማው ሁሉ ዕውቀቱን ያፈሰሰበት ትምህርት ማለት ነው። ያን ሁሉ ትቶ አሁን በየሰፈሩ ያለውን ሼኽ መርጦ ሼኽ እንትና እንዲፈቷ ሰጡ ሳውዲ ላይ ይላል፣ እገሌ ዛጋ ይላል። ምንጭ የሌለው መሰረት የሌለው አየር ላይ የሰፈፈ ወጣት ማየት አንዱ ዛሬ ኢማም አቡ ሐኒፋን እንድናነሳ ያደረገ ምክንያት ነው። ኢማም አቡ ሐኒፋ በስራቸው በላባቸው ሰርተው የሚያድሩ ከነገስታት ብርን የማይቀበሉ ጠንቃቃ ሰው ነበሩ። ያኔ እሳቸው በነበሩበት የኡማውያዎች ስሮ መንግስት ማብቂያና አባስያዎቹ መጀመሪያ ላይ ነው የተገኙት። ያኔ ነገስታት ታዋቂ ሰዎችን ለማጥመድ ብር ይልኩ ነበር ለዑለማዎቹ። እሳቸው ብር ከማይቀበሉት ነበር። አንዴ መንሱር የሚባል ንጉስ ጠራቸው፣ አወራቸው፣ ተጫወቱ። ሲወጡ 30,000 ድርሃም አስሮ ሰጣቸው። ትልቅ ብር ነው በዛ ዘመን። አቡ ሐኒፋ ምን አሉት? የት አስቀምጠዋለሁ ብለህ ነው? አንተ ጋር ይቆይልኛል። ቤቱል ማል የሙስሊሞቹ ቤት ውስጥ ግምጃ ቤት ውስጥ አስቀምጥልኝ፣ ብሩ ይጠፋብኛል አለ። ይሻለና አስቀመጠላቸው። አቡ ሐኒፋም ወደ አኼራ ሲሄዱ የሌላ ሰው ብዙ ብር ግን እሳቸው ጋር ነበር። ንጉሱም ሲሰማ ምን አለ? አይ አቡ ሐኒፋ የኔን ስጦታ ላለመቀፈል ነገስታት ጋር ላለመገናኘት በሶደቃቸው ላለማደር እኔን ቀስ አድርጎ በስልት አመለጠኝ። ለዲኑም ጠንቃቃ ነበር አለ አቡ መንሱር። ጠንቃቃ ነበሩ። በአቋማቸው ፍንክች የማይሉ ነው። ይሄም አቋማቸው ለስር ዳርጓቸዋል፣ ለግርፋት ዳርጓቸዋል። እዚህ ኹጥባ ላይ የምናነሳው አይደለም። መጨረሻም 55 ሐጅ ካደረጉ በኋላ ልብ በል ከኛ መሃል 5 ሐጅ ያደርጋል። ኢማም አቡ ሐኒፋ 55 ጊዜ ሐጅ አደረገው። 55 ሐጅ ያደረገ ታላቅ ኢማም በ70 ዓመታቸው ምድርን ተሰናበቷት። ያው ሁሌም አሸናፊው አላህ ብቻ። ነቢያት ይሞታሉ፣ ዑለማዎች ያልፋሉ፣ ነገስታቶች ይሻገራሉ። አቡ ሐኒፋ ምድርን ተሰናበቱ። ያኔ የዓለም ሕዝብ ደነገጠ። እሳቸውን ለመቅበር ሺዎቹ ተሰለፉ። ሰው ከመብዛቱ የተነሳ 6 ነበር ሶላተል ጀናዛ የተሰገደባቸው። ሰው እየተተካካ ማለት ነው። ይህን ኢማም ይህን ታላቅ ሰው ዛሬ ለወጣቱ ተምሳሌት የሆኑ ዘንድ ዛሬ እዚህ ቦታ ላይ መርጠናቸዋል። ሰላሙን ዐላ አቢ ሐኒፋ፣ ሰላሙን ፊል አወሊን ወሰላሙን ዐለይሂ ፊል አኺሪን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ። ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين.